ተርም ነው የሚለው ለመያዝ ሁለተኛ ነገሥት ምዕራፍ 2 ምዕራፍ 7 ቁጥር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከሆድ ወይም ደግሞ ከሆድ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪው ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። እርሱ ደግሞ ልጅ ይሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም፣ ፍጡርና ፈጣሪ ናቸው። አባትና ልጅ የተባሉት አንተ ልጅ ነህ እኔ ዛሬ ወለድኩ አለ አይደል? ወለድኩ ማለት ምን ማለት ነው? ትርጉሙ ንገረኝ እስቲ። ወለድኩ ማለት ያው ወለድኩ ማለት I'm the source ነው። እኔ theologically ነው understand አድርገኝና መዝሙረ ዳዊት which we understand ማለት ኦኬ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ቴዎሎጂካሊ ለምን እሱን መልሰዋለሁ? ተራራ እኮ ነው ሳይወለዱ ይላል። አይ ተራራ ግን ምድራዊ ነገር አይደል? አይ ምንም ይሁን ግን ሳይወለዱ ይላል እኮ። ማንም ይወልዳቸው ምድር አይደል ነው ማለት ሳይወለዱ ይላል። I don't know how to አይ መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚህ አይ የተወለደ እንጂ ያልተፈጠረ ምንለው እኮ ለዛ ነው እኮ። መወለድ ማለትና መፈጠር ምንድነው ልዩነቱ? ስለስንል ፈጣሪ ጾታ የለውም። ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መስራቱን ሊያማመልከት ነው። አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንድንኖር ሰጥቷልና አለ። አብ ከዛ ደግሞ ወልድ ደግሞ የዘላለም ህይወት ነኝ ይላል አይደል? ምልህ የዘላለም ህይወት ደግሞ እንደተሰጠውም ይናገራል። እሱ አይደለም ነጥቡ። ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው በባይብል ኬጅ። አይ እንደዛ ከሆነ ፈጠርኩ ይል ነበር ለምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሰራዊት ሳይፈጠሩ ለምን አላለው? ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለ መኖር ወደ መኖር እየመጡ ስላልሆነና እየወተወለዱ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠውም? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶችን እየሰነጠቅናቸው ስለሆነ ነው። ትርጉም አላቸው ነው የምልሽ እኮ ማራይ ሳይሆኑ ፍካራዊ ተወልደው ነው ካለ መኖር ሳይሆን የመጡት ከነበረው ነገር ተወልደው። ተራሮች ሳይወለዱ ሲባል ሳይፈጠሩ ማለት አይደል እንዴ ተብሎ ተተረጎሙ በእናንተ? እኔ እንጃ ማለት አሁን እንዳልኩ ነው። ኮሜንታሪውን አላነበብኩም። እንግዲህ ችግር የለውም። ኢየሱስ መፈጠሩ ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ጥቅስ ላሳይሽ። ኢየሱስ ምን ፈጠረኝ የለበሰውን ስጋ ብለን ስለምናምን ፈጠረኝ ቢል ብዙ ላስደንቀኝ ይችላል ብዬ ነው የማስበው። እውነት ለመናገር እንዴት ሰማይና ምድር የፈጠረው አምላክ ፈጠረኝ ካለስ? እኮ ታዲያ ማለት ያው የኢየሱስ ክርስቶስ ስጋ የተፈጠረ አይደል እንዴ ማለት? ስለዚህ ኢየሱስ ፍጡር ነው አይደለም እንዴ? ፈጠረኝ ካለ ፍጡር አይደለም? አሁንም የቃላት እንትን ስጋውን ፈጥሮ ተዋህዶ ነው የምንለው። ራሱ የፈጠረው ስጋ ነው። ፈጣሪ ካለ ኢየሱስ ፈጣሪ አብ በምንም ወልድ እንደሚፈጥር ነው አይደለም? ኢየሱስ አብን ፈጣሪ ያለበት ጥቅስ ብሰጥሽስ? እኮ ስቲል ላይክ እንዴት ልበልህ ወልድም ፈጣሪ ነው። ላይክ እኛ እኮ ከሰማይ ሳይጎል በምድር ተገኘ ነው የምንለው አይደል? ስለዚህ ፈጣሪነት አብ he's the source አብ is the source። ስለዚህ ፈጥሮታል እኮ ነው፣ ፍጡር ነው ማለት ነው። ኢየሱስ ክርስቶስ ነው የሚፈጠረው አይደል? ማን ተፈጠረ አልኩኝ እኔ? እሱስ ጥንዚዛ ተፈጠረ አልኩኝ። ስለ ኢየሱስ ክርስቶስ ነው እስካሁን የምናወራው። በኢየሱስ ክርስቶስ ነው የሚፈጠረው ማለት የኢየሱስ ስጋ በኢየሱስ ክርስቶስ ነው የሚፈጠረው ነው የምልህ። እንዴ ኢየሱስ ክርስቶስና ስጋው ይለያያል እንዴ? ኢየሱስ ክርስቶስ ስጋው እኮ የድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽንና ሜካኒካል ፈንክሽን አድርጎ ነው ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ ተጸንሶ የተወለደው ነገር ፍጡር ነው አይደል እንዴ? አይ ሶሪ ማለት ያው ኦብቪየስሊ እንደዚህ አይነት ቃላቶችን መጠቀም አልችልም፣ ግን ኢየሱስ ክርስቶስ ራሱ የራሱን ስጋ ፈጥሮ ነው የለበሰው። ሰው የቱ ጋር ነው ፈጥሮ የለበሰው የሚለው? የቱ ጋር ነው? እኔ አብ እንደፈጠረለት ነው ማለት ነው ፈጠረ ነው የሚለው እኮ። አይ የቱ ጋር ነው ስጋውን የራሱን ስጋ ድንግል ማርያም ማህፀን ውስጥ የነበረውን ስጋ ፈጠረ የሚለው? በምን ይፈጠራል? ስለዚህ ኢየሱስ ራሱን ፈጥሯል። ቴክኒካሊ ያ ራሱን ፈጥሯል። ኢየሱስ ራሱን ፈጥሯል። ፕሪ-ኢንካርኔት ኢየሱስ ክርስቶስ አፍተር ኢንካርኔት የሆነው ኢየሱስ ክርስቶስ ታዲያ ማን ፈጥሯል? እኮ ፈጣሪና ፍጡር አሉ ማለት ኢየሱስ። አንደኛው ኢየሱስ ፕሪ-ኢንካርኔት የነበረው ኢየሱስ ፖስት ኢንካርኔት የነበረውን ፈጠረው አይደል? ቴክኒካሊ ያ
ወይኔ ማን ወልድ ነው ታዲያ? ምን ሌላ ምን ይመችሽ። እሺ ችግር የለውም። በጣም ሀሳብሽን እናከብራለን። ሌላ ጊዜ እንገናኛለን። እኔም ልውጣ። በጣም ተመችቶኛል። አንደኛ ቴዎሎጂካል ተርም ነው የምትጠቀሚው። ሌላ ጊዜ ስትመጪ በደምብ ትሪኒቲ ኮንሴፕትን ይዘሽ አጥንተሽ ምናምን ነገር መተሽ እንደምናወራ ተስፋ አለኝ። ሀሳቤን ስላከበርሽ፣ ሀሳብሽን ስላከበርኩኝ፣ ጥሩ ጊዜ ስለነበረን ምንም አይነት የቃላት ፐርሰናል የሆኑ አታኮች ሳይኖሩ ሀሳብ ስለተቀየረን በጣም አመሰግናለሁ። እሺ በትሪኒቲ ብታምኝም ኢየሱስ ጌታ ነው ብለሽ ብትይኝም ኢየሱስ አዳኝ ነው ብለሽ ብትይኝም እዚህ ቤት የወንጌል እጥረት በጣም አለ፣ ችግር አለ። ችግር የለም ሰብካለሁ መጥቼ በቂ 20 ደቂቃ ምናምን እንፈቅድልሻለን። አብዱልከሪም ምንድነው ዓላማና ኢላማ ያው ቤት እየከፈተ ኑና ስበኩ እያለ ነው እንትን የሚለው። የወንጌል እጥረት በጣም አለ እዚህ። እኛ ጋር ፕሮቴስታንት አይመጣም፣ ኦርቶዶክስ አይመጣም፣ አይሰብኩንም። በእኔ ጣል ችግር የለም። እንትን ግን ቁርአን ላይ የተወሰኑ ጥያቄዎች ነበሩ። እኛ አሁን አንተ ባትኖር ችግር የለም። አይ ቲንክ ሌላ ሰው ይቀጣሉ። ሌሎች ወንድሞችም ስላሉ ከእነሱ ጋር ቁርአን ላይ ተቀጣያለሽ። ከኔ ጋር ብትኖር ጥሩ ነው። እኔ ጋር ብርድም አለ ሌላ